በአንድ ቀን ሄዳ በአንድ ቀን የመጣው ቀን ተጠመቅኩኝ ወዲያው በአንድ ቀን አምኛለሁ። በአንድ ቀን የተባለውን ነገር አምኛለሁ። ዛሬ ነው የመጣሁት። በዛሬው ቀን ተፈውሻለሁ። እመቤቴ ምራኛለች። በአንድ ቀን መዳን እኔም ራሴ ምስክራለሁ። መጣ ዛለ ተጠመቅ ለሌቱ በሰላም አደረ። በአንድ ቀን ጥምቀት ካለባችሁ ማንኛውም ችግር ተፈወሱ። ይህ ቦታ ደብረ ገሊላ ልደታ ለማርያም ጸበል ይባላል። በተፈጥሮ ሙቅና ቀዝቃዛ ሲሆን ከአለት ስር የሚፈልቅ ነው። ለአንድ ቀን ጥምቀት ስትመጡ 7 ጥምቀት ታደርጋላችሁ። የቅድስት ሥላሴ፣ የልደታ ማርያም፣ የመጥምቁ ዮሐንስ፣ የቅዱስ ገብርኤል፣ የቅዱስ ሚካኤል፣ የቅዱስ ጊዮርጊስ እና የአቡነ ሀብተ ማርያም ጸበል ታገኛላችሁ። ለየት የሚያደርገው በአንድ ቀን ጥምቀት ድህነት መስጠቱ ነው። በዚህ ድንቅ ተአምራዊ ቦታ መገኛ በሀያት 49 እንደወረዳችሁ አረንጓዴ ህንፃ ታገኛላችሁ። ከዚያ አነስ ያለ ባነር ታገኛላችሁ። ከባነሩ በኋላ የ20 ደቂቃ ጉዞ እንዳደረጋችሁ ደብረ ገሊላ ልደታ ለማርያም ጸበል ትደርሳላችሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙ ህዝበ ክርስቲያን እንዲደርስ አድርጉ። ያየሁት ነገር ከዚህ ገብቶ የማይድን የለም። ቦታው ራሱ ነው መንግስተ ሰማያት ውስጥ ነው የት ነው? እኔ ራሱ ግራ ግብት ነው ያለው። እዚህ አለት ላይ 7 ጸበል ማፍለቅ ማለት የነዚህ ከአዲስ አበባ ከተማ ዳር ያለው የተጎዳ በሽታ በተለያየ በሽታ የተጎዳ ህዝብ ለማዳን እግዚአብሔር ወዶ ፈቅዶ ሊያድነን ያፈለቀው ጸበል ነው ብዬ ነው እጹብ ድንቅ ያልኩ። በዚህ ዓለም ይድናል ብዬ አስባለሁ። አይደለም ሀገር ዓለም ይድናል። እዚህ መጥቶ የሚጠመቅ ሰው ይድናል። እውነት ነው እና ይሄ ተአምር ነው። እጹብ ድንቅ ነው በጣም። እኔ ለቦታው አዲስ ነኝ። አዲስ በሆንም ግን ያየሁት ነገር በቃ እኔ አስደምሞኛል። የእግዚአብሔር ጣቱን ዛሬ ጉልበቴን ነው የሚያመኝ። እንደዚህ ነው አሁን ተነሳው። ድንግል ዛሬ የመጡት ዛሬ ነው የመጣሁት። ዓርብ ዕለት ነው የሰማሁት። ዛሬ መጣሁ። ዛሬ ይላል ስገባ ሁሉ መቆም አቅቶኝ ነበር። ይኸው ከዮርዳኖስ የሆነ ነገር ቀሎኛል። እመቤቴ ይኸው ቀሎኛል። ክብር ምስጋና ይድረሳት ድንግል ማርያም።